በስህተት ከቴሌ የገባን መልእክት ተአምራዊ ገንዘብ እንደገባ አድርጎ እስከሚነገር ትንቢቱም እንደተፈጸመ ተደርጎ እስከሚጨበጨብ ጭብጨባና እልልታ ጀምሮ ያለውን እንመለከታለን። 100 ቢሊየን በአካውንቱ እንደገባ ይናገራል። ይሄ ግለሰብ 100 ቢሊየን ያልኩት ታዲያ 100 ቢሊየን ስንት ዜሮ እንደሆነ እንኳን በቅጡ የማያውቅ አገልጋይም ሆነ ተገልጋይ እግዚአብሔር ያልሰራኸውን ያልለፋኸውን ያልደከምክበትን ገንዘብ በተአምር አካውንት ውስጥ እንደማያስገባ እያወቅ እልል ልትል ከሄድክ ልታጨበጨብ ከሄድክ እንደ እግዚአብሔር አገልጋይ ተቀበለ ለማስተናገድ ከሄድክ ጥፋቱ ያለው አንተ ጋ ነው እንጂ ጎጆ ቀልሶ ኑ እኔ እግዚአብሔር ነብይ ነኝ ያለው ግለሰብ ጋር አይደለም። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ